ማናወራው ጃንሆይ የአማራ እሱ ግማሹ ኦሮሞና ግማሹ ጉራጌ እንደሆነ ነው የማውቀው ነው። አፄ ዮሐንስም የትግራይ ነው የሚባለው። ታዲያ እኔ አሁን የምፈልገው የአማራ ዘር የሆነ የት ላይ ነው ቤተ እስራኤልን የጨፈጨፈ ስጡኝ፣ በቃ ስጡኝ፣ ስም ጥሩልኝ። እንትን ቀዳማዊ ምኒልክ የሰለሞን ልጅ ነው እና የሰባ ልጅ ነው አይደለ? በሱ ጊዜ ኦሪት ገብተው ኢትዮጵያ ላይ 500 ዓመት ኦሪት ተከብራ ኢትዮጵያ በኦሪት ግዛት ነበረ። ከግሪክ ክርስትና መጥቶ ተቀየረ አይደል? ክርስትና ላይ ተቀበሉ አይደል? ከዛም በኋላ ወደ ምኒልክ ሁለተኛው ምኒልክ ስንመጣ ደግሞ ክርስቲያን ሲጨፈጭፈን ሲገለን ከጎንደር ከትግራይ የነበሩት ቤተ እስራኤል፣ ከጎንደር የነበሩት ቤተ እስራኤል፣ ከጎጃም የነበሩት ቤተ እስራኤል፣ ከወሎ የነበሩት ቤተ እስራኤል ወደ አዲስ አበባ ለዱ። እንዴት ነው የቀጨኔ ጁሽ ያሉት እስካሁን ድረስ ቀጨኔ ውስጥ ቤተ እስራኤል አሏችሁ እናንተ ቡዳፎች ብላላችሁ ይባላሉ አይደል? እንዴት ጊዜ እኛ ወደ አዲስ አበባ ስለሄድን አይደለ እንዴ የአድዋን ጦርነት ድል ያደረግነው ከጣይቱ ጋር ሁነን? እንዴት አዲስ አበባ ደረሱ ቤተ እስራኤሎች ከጎንደር ተፈናቅለው? ኦል ክርስቲያን ስለጨፈጨፋቸው ምኒልክ ወደ እኔ ጋር ኑና ማንም አይነካችሁም ብሎ ምኒልክ ራሱ ክርስቲያን ቢሆንም ወደ እኔ ኑና ከእኔ ጋር ከተቀመጣችሁ ማንም ሰው በሃይማኖታችሁ የሚጨፈጭፋችሁ የለም፣ ማንም ሰው በዘራችሁ የሚገድላችሁ የለም። ጎንደርን ተውት፣ ትግራይን ተውት፣ ጎጃምን ተውት፣ ወሎን ተውት፣ እኔ ጋር ኑ ብሎ ህይወታቸውን አዳነ። እና ታዲያ ምኒልክ ያዳነን ሰዎች እኮ ነን እኛ። ምኒልክ ግደሏቸው ቢል ኑሮ እንሞት ነበር እኮ ጋይስ። ለምን ይዋሻል? ለምን መጽሐፍ አታነቡም? በኢትዮጵያ ውስጥ በምኒልክ ግዘት ሁለተኛው ምኒልክ ነው የምለው፣ ፈርስ ምኒልክ አይደለም። በዛን ጊዜ የተከበረን ጁሽ ነን፣ እንዲያውም ጁሽ ነበረ እዛ ተከብረ የምንኖረ የነበረው። በምኒልክ ጊዜ ደግሞ ሁሉም ሲጠላን፣ ኦል ክርስቲያን ሲጨፈጭፈን፣ ሲገለን፣ ሲያርዱን ምኒልክ ብቻ ነው ህይወታችን ያዳነ። አዲስ አበባ ላይ ተቀምጦ እሱም ክርስቲያን ነው። እና አሁን እኔ የምጠይቀው የአማራ ባለስልጣን የሆነ የአማራ ባለስልጣን የሆነ ቤተሰብን የጨፈጨፈ አምጡልኝ። በቃ እንድታመጡ ነው የምፈልገው። ዛሬ አለቃችሁ። እኔ በጣም እየገረመኝ ያለው በእውነት አሁን እየመጣልን ሰዎች አማራዎች በደም ጊዜ አማራ ማለት ክርስቲያን መሆኑን ነው የምናውቀው የነበረ። እኔ ራሱ እናቴም ደስ ትለኝ ነበር ልጄ ከአማራ ቤት ከአማራ ጋር እኛ ተለያይተናል በስጋ ግን እንጀራና ሽሮ እንበላለን ከአማራ ቤት ሄደን፣ ስጋ ግን አልበላም። ለምን? እነሱ በስመ አብ መንፈስ ቅዱስ ብለው ስለሚያርዱ ክርስቲያንን የክርስቲያን ስጋኛ እንበላም። እነሱ ደግሞ እኛ ጋር መጥቶ አይበሉም። ግን እንጀራ በሽሮ እንበላለን፣ እየተጎራረስ ነው የምንበላው አይደለ? በኢትዮጵያ ውስጥ እንበላ ነበረ። እኔ የማውቀው ይሄን ነው። ግን በትምህርት ቤት ግን አማራ ይሁን ትግራይ ይሁን፣ እኔ የደባት ተወላጅ ነኝ። አማራ ይሁን ትግራይ ይሁን ቅማንት ይሁን አላውቅም፣ ጥንብ ፈላሻ አይሁድ አላስታውስም ሲሉን፣ አሁን ነው ቲክቶክ ላይ የሰማሁት አይሁድ ሲሉን። ግን ጥንብ ፈላሻ ማታ ማታ ጅብ ትሆናላችሁ፣ ሰው ትበላላችሁ፣ ጅራችን አሳይኝ አንቺ ፈላሻ፣ እንደዛ ስለን ነበር። አሁን እኔ የአማራ ብሄር ነው እንደዛ ያለኝ ማለት አልችልም። ይሄ ቅማንት ብሄር ነው እንደዚህ ያለኝ ማለት አልችልም። ይሄ ትግሬ ብሄር ነው ማለት አልችልም። ጎንደር ላይ ትግሬም ነበረ፣ ቅማንትም ነበረ፣ አማራም ነበረ፣ ቤተ እስራኤል ነበረ። ስለዚህ እኔ ህፃን ልጅ እኛን የምጣ እስራኤል ሀገር እንዴት ነው ታዲያ ይሄ ትግሬ ነው እንደዛ ያለኝ፣ ይሄ አማራ እንደዛ ያለኝ ማለት አልችልም። ክርስቲያን ነው እንደዛ ያለኝ። ስለዚህ ክርስቲያኖች አሁንም ቲክቶክ ላይ ቁጭ ብላችሁ አይሁድ ጅብ ትበላላችሁ፣ ቀጥቃጭ ናችሁ፣ ጥበባችሁን ማክበር ትታችሁ እንደዛ ያላችሁ ነው። አቁሙ፣ እንዋደድ ፕሊዝ፣ ሰው ነን። ኤደን፣ እኔ ግን አንድ ነገር ማለት የምፈልገው ምን አለ መሰልሽ፣ አሁን እኔ እንደ አማራነቴ ለምሳሌ እኔ እስራኤል ሲባል ለምሳሌ አማራ ኢብን የነገደ እስራኤልም እንትን ዘር እንዳለበት ሁሉ በዛ ሳቤ ስለማቅ እኔ አሁን እስራኤል ሲባል በቃ የራሴ ደም እንዳለኝ ነው የማስበው። ለምን በዛ ሀሳቤ ስለሚሄድ ማለት ነው። ለምን የሴም ነገር ነው ብዬ ስለማስብ፣ ስለዚህ ነገደ እስራኤልም ከዛ ይመዘዛል። ምናልባት የእምነቱን ምናምን ትቼ እንዲሁ ዝም ብሎ በሰውኛ ሰውኛ ሳስብ እስራኤል የኔም ዘር አለብኝ ብዬ ላስብ እችላለሁ። እንደ አማራ ስቴጅ ደግሞ አማራ ለምሳሌ በቋንቋ በአማርኛ ተናጋሪ ነው። እምነቱ የተለያየ ለምሳሌ ሙስሊምም ክርስቲያንም ሊከተል ይችላል። ስለዚህ የተለያየ ነገር አለ። አሁን ግን ምን አለ መሰለሽ ትልቁ ችግር ለምሳሌ ይሁዳ ግለሰብ ነው። ለምሳሌ ግለሰብ ከክርስቶስ ጋር የነበረ ደቀ መዝሙር የነበረ ነው። አይሁድ የሚባሉ ግን ማህበረሰብ ነው፣ ህዝብ ነው። ለምሳሌ አይሁድ ማለት ማህበረሰብ ነው። ይሁዳ እና እነዚህ አይነት ነገሮች አሉ። ለምሳሌ ምንድነው ጎልያድ ይባላል አይደል? እንደ ግለሰብ ጎልያድ አንድ ግለሰብ ነው። ያንን ግን ምን መሰለሽ አንዳንዴ ይሁዳና አይሁድ የሚባለው ተመሳሰለ። ለምሳሌ በንግግር አንዳንድ ሰዎች ሲናገሩ ባለማወቅ
ህዝቡን ከግለሰቡ ክርስቶስን ከካደው ከግለሰቡ ጋር ያገናኙታል ማለት ነው። በዛ ውጭ ግን እንትን የለውም። ኦኬ አሁን ግለሰብ ያልከው ይሁዳ ደግሞ እኛ የምናከብረው የእኛ ጀግና ብለን የምናስበው ኦሪታችን ያለን ኦሪትን ያልካደ ልክ እንደ ኢየሱስ ይኸውልህ፣ በእኛ ሃይማኖት እኮ የሚባለው ኢየሱስ እኮ ኦሪትን ክዶ 10ቱ ቃላትን ክዶ ፋሲካን ራሱ ክዶ ኦሪትን የደመሰሰ ሰው እኮ ነው። እንደዛ ብሎ እኮ ነው የምናስበው እኛ። ኢየሱስ እኮ እናንተ እግዚአብሔር ነው የምትሉት፣ በእኛ ሃይማኖት ግን ኢየሱስ ሰው ነው የምናስበው። ማርያም ሰው ናት ብለን ነው የምናስበው። በሃይማኖት በኦሪታችን ይከለክለናል። ለምን መሰለህ? አሁን እግዚአብሔር ምን አለን? 10ቱ ቃላት ላይ የሃይማኖት ሰበካ አይደለም። ይሁዲዎች ምን እንደሚሉ በምን አይነት አስተሳሰብ ኢየሱስን ለምንድነው የማይቀበሉት የሚለውትን እየነገርኩ ነው እንጂ አሁን እኔ የክርስትናን ሃይማኖት ስር እያወቅኩ አይደለም። እንድታውቁ ፈልጌ ነው። ለምንድነው እነዚህ ይሁዲዎች ኢየሱስን ያልተቀበሉት ብላችሁ የምጠይቁ ሰዎች ካላችሁ እንድታውቁ ብዬ ነው። ለምንድነው እኛ ኢየሱስን የማንቀበለው? ኢየሱስ ለእኛ ሰው ነው ብለን ነው የምናስበው። ለምን? በዛን ጊዜ እሱ በመጣ ጊዜ ጭምልቅልቅ ያለ ላይፍ ፈጣሪ ይቅር በለን የእስራኤል አምላክ ዝሙት የበዛበት ወንድና ወንድበት ብልሽትሽትሽት አስጠሊታ ልክ ቲክቶክ ላይ እንደሚሰዳደቡት ላይፍ እንዲያውም ከዚህ የባሰ ሰውን የሚገሉበት ዝሙት የበዛበት ሰውን እያርክ እየገደልክ በቃ እግዚአብሔር የሌለ ሰይጣን የገባበት ዘመን ነበር። ጽንትኑ ሁሉ ፈርሶ የምንድነው ይሄ ቤተ መቅዳሹ እግዚአብሔር ርቆ የሰለሞን ቤተ መቅዳሽ ፈርሷል። የሰለሞን ቤተ መቅዳሽ ከመፍረሱ በፊት ምንድነው ቁርባን ይቀበራል። ቁርባን ይቀረባል። በፋሲካ እግዚአብሔር ይወርዳል፣ ከሙሴ ጋር ያወራል እና ሁሉም በቃ ኢየሩሳሌም ሄዶ ጸሎት አድርጎ በቃ ማርያም ራሷ የተከበረች ሴት ናት። እሷ ደግሞ ያዕቆብና ሐና ለምነው ልጅ ስለሰጣቸው እግዚአብሔር ከወለድነ ልጅ እሷን ለቤተ መቅደስ አገልጋይ ነው የምናረጋት ወይም እሱን ብለዋል እና እሷ በደንብ ተከብራ ከዛም በኋላ እሷ ኢየሱስን ስትወልድ የእነዚህ ምንድነው የሚባሉት ቤተ መቅደስ ያፈረሱት የሮማ ንጉስ ቤተ መቅደስ መጥቶ ሲያፈርሰው ግን ሽሽት ያለ ላይፍ ነበረ። ኢየሱስ ተወልዶ በኋላ እንግዲህ ይሁዲዎች ኦሪታቸው ሁሉ ሲሰድቡባቸው፣ ኦሪትን ሲያበለሹባቸው እንዴ ይሁዲዎች ከሁለት ተከፈሉ። አሁን ክርስቲያን ኦርቶዶክስ እኮ ይሁዲ እኮ ነው። አሁን ምን አደረጉ? ኦኬ ያመኑበት ኢየሱስ ራሱ ይሁዲ እኮ ነው። ያመኑበት ሄዱ፣ ያላመኑበት ቀሩ። አሁን እናንተ መታችሁ ይሁዳ ከሃዲ ብላችሁ ስትሳደቡ ኢየሱስን ራሱ ሰደባችሁት ማለት ነው። ኢየሱስ ራሱ የኦሪት አማኝ ነበር። ክርስትና የሚባል አልነበረም በዛን ጊዜ። ማርያም በክርስትና አላመነችም። ስታምን የነበረው በ10ቱ ቃላት ነው። ግን ኢየሱስ ግና በሰንበቱ ሰው ይፈውሳል። በሰንበቱ እግዚአብሔር እሁድ ጀምሮ ስራ ጀምሮ እስከ ዓርብ ድረስ አላረፈም። ሰማይን ሲፈጥር፣ ምድርን ሲፈጥር፣ እንስሳን ሲፈጥር ሁሉ ነገር ፈጥሮ መጨረሻ ላይ ሰውን ዓርብ ላይ ፈጠረና ቅዳሜ ያረፈ። ቅዳሜ 7ኛው ቀን ናት። ቅዳሜ አርፎ በቅዳሜው መርፌ ወስዳችሁ ክር አስገብታችሁ ልብስ ከሰፋችሁ የአይነ ሽፋሽት ስለሆነ ሰንበት ይሄን እንዳትክዱ። ቅዳሜ ያረፉ። እኛ ምግብ ማብሰል አንችልም በቅዳሜው፣ እሳት ማስወገድ አንችልም በቅዳሜው፣ መብራት ማስወራት አንችልም በቅዳሜው። በገጠር በሬ ጠምደህ ማረስ አይቻልም፣ ወፍጮ አይፈጭም፣ ውሃ ራሱ መቅዳት አትሄድም በገጠር። ዓርብ ጠዋት ደህ ቀድተህ ወይም ሐሙስ ፍትግ የሚባል ነበር እናቴ አስጥታ እንትን የሆነ ስንዴ ነው ፈትጋ ከውጭ ታሰጣና ወፎች እንዳይበሉትና የምትለኝ ምንድነው የስማት የቅዳሜ ዳቦ ነው ጠብቄ ገና ልጅ እያለሁ ሐሙስ ጀምራ አረብ ጀምራ ተጋጨው ለቅዳሜ እና ፈትጋ ምን ብላ አስጥታ ስንዴ ነው የሆነ ፈትጋ ቁጭ ብለሽ ጠብቁ ትለኛለች። ወፎች እንዳይበሉት ቁጭ እየጠብቃለሁ። ከዛ እኔ አስታውሳለሁ ፈጭቃምና ዲፎ ዳቦ መሬት ላይ ነበር የምጋግረው ለቅዳሜ ደስ ሲል በስተነቅጣው ጋግራ እንደዚህ ሰንበት ሲመጣ የሆነ የተለያየ እርጎ አንስላ ያንን ዳቦ ፈትፍተው በሰንበቱ ተባረክ እግዚአብሔር አምላክ ስራይ ብሎ ይቆርሳል። ጸሎት ቤት ቆይተው ይመጣሉ። ከዛ ዳቦ ይቆርሳል። ሰንበት ላይ ነጭ በለጭ እናታችን አልብሳን ነጭ ጫማ ነጭ ቀሚስ አልብሳን ዋና እንሂድ። ክርስቲያን ጓደኞቻችን መተው ነው ዋና እንሂድ ሲሉ አንሄድም፣ ያውቃሉ ሰንበት እንደማንሸር እና ቁጭ ብለን መጽሐፍ ቅዱስ እንሰማለን። ከዛ ቅዳሜ ማታ ሲመጣ ሄዳቸው ክርስቲያኖች እሳት አምጡ ትለናለች እናታችን። ፌርሜሎ ቡና እንደዚህ አድርጋ የምታፈላው ነበር ያስታውሳለሁ። እና ሄደን ክርስቲያኖች ጋር እሳት ሄደን እናመጣለን። ከዛ ቡና ታፈላለች። እንደዚህ ላይፍ ነበረ ነው የሚል ላይፍ ነበረ ኢትዮጵያ ላይ። ከዚህ ሀገር መተን ግን እርክስክስክስክስ
ይሁዲ የተባለው ስበት ይሰራል። በቃ ለድለ የሚያስጠላ ይክሳ እስራኤል ይክሳ እስራኤል እንዴት እንደሚያስጠላኝ ሰንበት አይከበር ቆሸሸሽ ያለ ሀገር ሲያስጠላ እኛ ኢትዮጵያ እያለን ግን ወይኔ ምን አይነት ሰንበት እንዴት በቃ አመት ባላችን ሁሉ ስናከብረው ፋሲካ ሲመጣ እኔ አስታውሳለሁ እቃችን ይዘን ቆሰባችን ይዘን የቦካ ነገር ቤታችን እንዳይኖር እቃ ለማጠብ ወሰብ ለማጠብ ቆለም ሽሸለ እቃ ያለ ባህረን ምን ነው እያጠብነ የቦካ ነገር ቤት እንዳይገኝ 7 ቀን የምንጾምባት የቂጣ በዓል ያን ሁሉ በዓል ስናከብር የነበረ ኢትዮጵያ ነበረ። ከዚህ ሀገር ግና ኢክሳ ማግኤል ነው አስጠሊታ ላይ እስራኤል የሰለጠነች ሀገር ተብሎ አስጠሊታ ላይ ነው ያለነ። እናከብር አይከባበሩ አይሉ ማግኤል እስራኤል ምን ሀገር ምን ነው አስጠላው።